ዛሬ ብዙዎቻችሁን የሚያሳስብ ርዕስ ይዤላችሁ መጥቻለሁ። እርግጠኛ ነኝ ብዙዎቻችን ረጅም፣ ወፍራምና ጤናማ ተፈጥሯዊ ጸጉር እንዲኖረን እንመኛለን። አንዳንዶቻችን ግን ጸጉራችንን እያሳደግን ጠንካራና ውብ መስሎ እንዲታይ ማድረግ ይቸግረናል። የጸጉር መርገፍ፣ መሳሳት፣ መድረቅና መሰባበር በርካቶቻችንን የሚያጋጥም ችግር ነው። ታዲያ ለዚህ ችግር መፍትሄው ምንድን ነው? የትኞቹን ተፈጥሯዊ ግብዓቶች በመጠቀም ጸጉራችንን ከስሩ እስከ ጫፉ ማሳመር፣ ማብዛትና በፍጥነት እንዲያድግ ማድረግ እንችላለን? እነዚህንና ሌሎች በርካታ ጥያቄዎችን ዛሬ በዝርዝር እንመለከታለን። ተፈጥሯዊ ጸጉርን በፍጥነት በጤናማና በጥንካሬ ማሳደግ የሚቻልባቸውን ሁሉንም ሚስጥሮች፣ ዘዴዎችና የቤት ውስጥ አዘገጃጀቶችን እናያለን። ይህ ቪዲዮ የጸጉራችሁን እንክብካቤ ጉዞ ከዛሬ ጀምሮ እንደሚያቀልላችሁና ለዘላቂ ለውጥ እንደምታዩበት ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ጸጉራችንን የማሳደግ ሂደት ከመጀመራችን በፊት የጸጉር እድገት ምን ማለት እንደሆነና እንዴት እንደሚሰራ መረዳት ጠቃሚ ነው። የጸጉር እድገት በሶስት ዋና ዋና ደረጃዎች ያልፋል። እነዚህም አናጀን ወይም የእድገት ምዕራፍ፣ ካታጀን ወይንም የመሸጋገሪያ ምዕራፍ እና ቴሎጀን ወይም የእረፍት ምዕራፍ ናቸው። አናጀን ይህ የጸጉር እድገት ምዕራፍ ሲሆን ከ2 እስከ 7 ዓመት ሊቆይ ይችላል። አብዛኛው ጸጉራችን በዚህ ምዕራፍ ውስጥ ነው የሚገኘው። በዚህ ምዕራፍ የራስ ቅላችን ውስጥ ያሉት የጸጉር ከረጢቶች እንደ አዲስ ጸጉር ያመነጫሉ። እናም ጸጉር በየወሩ ከ1 እስከ 1.5 ሴንቲሜትር ያድጋል። ሁለተኛው ካታጀን ምዕራፍ ላይ ደግሞ ይህ አጭር የመሸጋገሪያ ምዕራፍ ሲሆን ለ2 እስከ 3 ሳምንታት ያህል ሊቆይ ይችላል። በዚህ ምዕራፍ የጸጉር ከረጢት የመፍጠር ተግባሩን ይቀንሳልና የጸጉር እድገት ይቆማል። ጸጉርም ከደም አቅርቦቱ ይለያል። ሶስተኛው የቴሎጅን ምዕራፍ ሲሆን ይህ የእረፍት ምዕራፍ ነው። ከ2 እስከ 4 ወራት ይቆያል። በዚህ ምዕራፍ አሮጌው ጸጉር ይረግፋል። በቀን እስከ 100 ጸጉሮች መርገፍ የተለመደ ነው። እናም አዲስ ጸጉር በእድገት ምዕራፍ ውስጥ ወደ ተመሳሳይ ከረጢት ይገባል። ይህም ዑደቱን ይደግመዋል። ይህን ከተረዳን ጸጉራችንን ለማሳደግ የምናደርገው ጥረት በዚህ ምዕራፎች ላይ በጎ ተጽዕኖ ማድረግ እና በተለይም የአናጀን ምዕራፍ በማራዘምና የጸጉር ከረጢቶችን በማነቃቃት ላይ ማተኮር እንደሆነ እናውቃለን። አሁን ደግሞ ተፈጥሯዊ ጸጉርን በጤናማ መንገድ ለማሳደግ የሚረዱን ዋና ዋና መንገዶችና ከውስጥም ከውጭም ልናደርጋቸው የሚገቡ ነገሮችን እንመልከት። ከውስጥ የሚመጣ ጤና ለጸጉር እድገት። ጸጉራችን የሰውነታችን መስታወት ነው። የሰውነታችን አጠቃላይ ጤና ጥሩ ሲሆን ጸጉራችንም ጤናማና ጠንካራ ይሆናል። የመጀመሪያው የተመጣጠነ ምግብ መመገብ ነው። ጸጉር በፕሮቲን የተሰራ ነው። ስለዚህ በቂ ፕሮቲን መመገብ ለጸጉር እድገት እጅግ አስፈላጊ ነው። ፕሮቲን የምናገኝባቸው መንገዶችም እንቁላል፣ ዶሮ፣ አሳ፣ ወተት፣ እርጎ፣ ጥራጥሬዎች ልክ እንደ ምስር፣ ሽምብራ፣ ባቄላ ይሆናል። ቫይታሚኖች ደግሞ ቫይታሚን ኤ፣ ቫይታሚን ቢ7፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ። ቫይታሚን ኤ ለሴል እድገት አስፈላጊ ነው። በካሮት፣ ስኳር ድንች፣ ቅጠላ ቅጠል አትክልቶች ውስጥ ይገኛል። ባዮቲን ወይንም ቫይታሚን ቢ7 የጸጉር መርገፍን በመቀነስ እድገቱን ያፋጥናል። ይህም በእንቁላል አስኳል፣ ለውዝ፣ አቮካዶ ውስጥ ይገኛል። ቫይታሚን ሲ ኮላጅን እንዲመረት ይረዳል እና ብረትን ለመምጠጥ አስፈላጊ ነው። ብርቱካን፣ ሎሚ፣ ቲማቲም፣ በርበሬ ውስጥ ይገኛል። ቫይታሚን ዲ ለጸጉር ከረጢቶች ጤና አስፈላጊ ነው። ፀሐይ መሞቅና አሳ መመገብ ነው። ቫይታሚን ኢ ደግሞ የደም ዝውውርን ያሻሽላል። ለውዝ፣ ዘይት፣ አቮካዶ ውስጥ ይገኛል። ዚንክ ለጸጉር ህዋሳት አስፈላጊ ነው። በጥራጥሬዎች፣ ስጋ ውስጥ ይገኛል። ኦሜጋ 3 ፋቲ አሲድ የራስ ቅል ጤናን ያሻሽላል። በአሳ፣ ተልባ፣ ቺያ ሲድ ውስጥ ይገኛል። ነገር ግን ማወቅ ያለባችሁ እነዚህ አመጋገቦች ምናልባትም ከአንዳንድ የጤና ሁኔታዎች ጋራ የማይሄዱ ሊሆኑ ስለሚችሉ በመጀመሪያ ከመመገባችሁ በፊት ያላችሁበትን የጤና ሁኔታና እነዚህ የምትበሏቸው ምግቦች ከጤና ሁኔታችሁ ጋራ የሚሄዱ መሆናቸውን አጣርታችሁ እንድትመገቡ አሳስባለሁ። ሁለተኛው በቂ ውሃ መጠጣት ነው። ጸጉራችን እንደ ማንኛውም የሰውነታችን ክፍል በቂ እርጥበት ያስፈልገዋል። በየቀኑ ቢያንስ 8 ብርጭቆ ውሃ መጠጣት የጸጉር ድርቀትን በመከላከል ጥንካሬውን ይጠብቃል። ሶስተኛው ጭንቀት መቀነስ ነው። ከመጠን ያለፈ መጨናነቅ የጸጉር መርገፍን ሊያስከትል ይችላል። ጭንቀት ለመቀነስ መደበኛ እንቅስቃሴ ማድረግ፣ በቂ እንቅልፍ ማግኘት፣ እነዚህን ነገሮች ብታደርጉ የተመረጠ ነው። አራተኛ በቂ እንቅልፍ ማግኘት። ሰውነታችን በእንቅልፍ ወቅት ራሱን ይጠግናል እንዲሁም ያድሳል። ይህ ለጸጉር እድገት ወሳኝ ነው። በቀን ከ7 እስከ 8 ሰዓት መተኛት ለጸጉር ጤና ወሳኝ ነው። ሌላኛው በውጭ በኩል የሚደረግ የጸጉር እንክብካቤ ነው። የውስጥ ጤናችንን ካስተካከልን በኋላ የውጭ የጸጉር እንክብካቤ ላይ ማተኮር አለብን። ይህ ከሁሉም የበለጠ ትኩረት የሚሻና በብዙዎቻችን የሚረሳ ነገር ነው። አንደኛው የራስ ቅል እንክብካቤ ነው። ጤናማ ጸጉር የሚመነጨው ጤናማ ከሆነ የራስ ቅል ነው። የራስ ቅላችንን እንደ አትክልት ስፍራ አድርገን ማሰብ አለብን። አፈሩ ጥሩ ሲሆን ምርቱ ጥሩ ይሆናል። የራስ ቅልን ማሳጅ ማድረግ በየቀኑ ከ5 እስከ 10 ደቂቃ ያክል የራስ ቅላችንን
በክብ እንቅስቃሴ ማሸት የደም ዝውውርን ያፋጥናል። ይህ ደግሞ ለፀጉር ከረጢቶች ንጥረ ነገር አቅርቦትን በማሻሻል እድገትን ያነቃቃል። ይህንን በማድረግ ለደረቅ የራስ ቅላችን ማለስለስ እንችላለን። ሁለተኛ የራስ ቅልን ማጽዳት ነው። የራስ ቅላችን ላይ የሚከማቹ የሞቱ የቆዳ ሴሎች፣ የፀጉር ምርት ቅሪቶችና የፀጉር ቅባቶች ከረጢቶችን በመድፈን እድገትን ሊያደናቅፉ ይችላሉ። ሶስተኛ ትክክለኛ የፀጉር አስተጣጠብ ዘዴ መጠቀም ነው። ከኬሚካል የጸዳ ሻምፖ መጠቀም። ሰልፌት የተባለው ኬሚካል ፀጉርን ከመጠን በላይ ሊያደርቅ ስለሚችል ከመጠቀም መቆጠብ ነው። ይልቁንም ተፈጥሯዊ ንጥረ ነገሮችን የያዙ ሻምፖችን መጠቀም ነው። ሌላኛው የኮንዲሽነር አጠቃቀም ነው። ፀጉርን ከታጠብን በኋላ ኮንዲሽነር መጠቀም የፀጉር እርጥበትን ለመጠበቅና መሰባበርን ለመቀነስ ይረዳል። ሌላኛው ደግሞ ኮዋሺንግ ይባላል። ፀጉራችሁ በጣም ደረቅ ከሆነ ወይንም ብዙ ጊዜ የምትታጠቡ ከሆነ ሻምፖውን በመተው በኮንዲሽነር ብቻ መታጠብ ጥሩ አማራጭ ነው። ይህ ፀጉር ሳይደርቅ ያጸዳል እናም እርጥበቱን ይጠብቀዋል። ሌላኛው የምትታጠቡበት ጊዜ ነው። የፀጉር አይነትና የራስ ቅልን ሁኔታ መሰረት በማድረግ መወሰን ያስፈልጋል። ከመጠን በላይ መታጠብ ፀጉርን ሊያደርቅ ይችላል። በሳምንት 1 ወይም 2 ጊዜ መታጠብ ለአብዛኞቻችን ሰዎች በቂ ነው። ሌላኛው ለፀጉራችን እርጥበት መስጠት ነው። ይህም ለተፈጥሮ የፀጉር እድገት ወሳኝ ከሆኑ ደረጃዎች አንዱ ነው። በተለይ ፀጉራችን እርጥበት እንዲያገኝ ከሚያደርጉ ነገሮች አንዱ ፈሳሽ ነው። በፀጉር ላይ እንደ ውሃ፣ የሮዝመሪ ውሃ፣ ኮንዲሽነር ፈሳሾችን በመርጨት እርጥበትን መስጠት ነው። ሌላኛው ቅባት ነው። እርጥበቱ ከፀጉሩ እንዳይወጣ ለመከላከል የተለያዩ ቅባቶችን እንዲሁም የኮኮናት ቅባትን መቀባት ነው። ሶስተኛው ክሬም ነው። ለረጅም ጊዜ እርጥበትን ለመያዝ የተለያዩ የፀጉር ክሬሞችን መጠቀም ነው። ሌላኛው የሙቀት መሳሪያዎችን መቀነስ ነው። እንደ ፀጉር ማድረቂያ፣ የፀጉር መተኮሻ እና ከርል ማድረጊያ ነገሮችን መጠቀም ፀጉርን ሊጎዳና ሊያደርቀው ይችላል። ስለዚህም የእነዚህ ነገሮች አጠቃቀማችሁን መቀነስ ነው። ሌላኛው ለጤናማ ፀጉር የተለያዩ የፀጉር አሰራር ስታይሎችን መጠቀም ነው። ለምሳሌ ፀጉርን በሹሩባ መልክ መስራት፣ ጥምጥም ወይም ደግሞ ትዊስት ማድረግ እንዲሁም ቁጥርጥር አይነት ነገር መሰራት የፀጉር ጫፎችን ከመሰባበር ይከላከላል። ፀጉርን ከመጠን ባለፈ 10 ጊዜ ላለመበጠር እና የፀጉር ርዝመትን ለመጠበቅ ይረዳል። ጥንቃቄ ማድረግ ያለባችሁ ግን ፀጉራችሁን ስትሰሩ ከመጠን በላይ ጥብቅ አታድርጉት። ጥብቅ የፀጉር አሰራር የፀጉር ስሮችን በመጉዳት የፀጉር መርገፍ ሊያስከትል ይችላል። ተፈጥሯዊ ፀጉር በቀላሉ እርጥበትን ስለሚያጣ ሌሊት ስትተኙ ከትራስ ጋር በመተሻሸት ፀጉር ሊጎዳ ስለሚችል ቦኔት ወይም ደግሞ ሻሽ መጠቀም ፀጉርን ከመሰባበርና ከመጎተት ይረዳል። ሌላኛው ጫፎችን መቁረጥ ነው። የፀጉር ጫፎችን በጥንቃቄ መቁረጥ የፀጉርን ጤና ለመጠበቅ ይረዳል፣ እንዲሁም እድገቱን ያፋጥናል። አሁን ደግሞ የምንነጋገረው የፀጉር እድገትን የሚያፋጥንና ለራስ ቅል ደግሞ የደም ዝውውርን የሚያሻሽሉ ተፈጥሯዊ ቅባቶችን ነው። አንደኛው የጉሎ ዘይት ነው። ጥቅሙም እጅግ ወፍራም ዘይት ሲሆን ለፀጉር እድገትና ውፍረት በጣም የታወቀ ነው። የደም ዝውውርን ያፋጥናል፣ የፀጉር ከረጢቶችን ያነቃቃል፣ እንዲሁም የፀጉር መርገፍን ይከላከላል። ሁለተኛው የኮኮናት ቅባት ነው። በቀላሉ ወደ ፀጉር ዘልቆ በመግባት ፕሮቲን እንዳይጠፋ ይከላከላል። ፀጉርን ከውስጥ ይመግባል፣ እርጥበት ይሰጣል፣ መሰባበርን ይቀንሳል፣ እንዲሁም ለፀጉር አንጸባራቂ ገጽታን ይሰጣል። ሌላኛው ኦሊቭ ኦይል ነው። በቫይታሚን ኢ እና አንቲኦክሲዳንት የበለጸገ ስለሆነ ፀጉርን ያለሰልሳል፣ ያጠነክራል፣ የራስ ቅል ጤናን ያሻሽላል፣ ፎሮፎር ይቀንሳል። ሌላኛው ደግሞ የሮዝመሪ ቅባት ነው። የራስ ቅል የደም ዝውውርን በማነቃቃት የፀጉር እድገትን ያፋጥናል፣ የፀጉር መርገፍን ይቀንሳል። ሌሎች ተፈጥሯዊ ነገሮች ደግሞ ስናይ አንደኛው ሬት ነው። የራስ ቅልን ያረጋጋል፣ ማበጥን ይቀንሳል፣ የፀጉር እድገትን ያፋጥናል፣ እንዲሁም ፎሮፎርን ያስወግዳል፣ ፀጉርን ያለሰልሳል፣ እርጥበት ይሰጣል። ሌላኛው አብሽ ሲሆን በፕሮቲንና በኒኮቲኒክ አሲድ የበለጸገ ሲሆን የፀጉር መርገፍን በመቀነስ እድገትን ይጨምራል፣ ለፀጉርም ውፍረትን ይሰጣል፣ ፎሮፎርም ይከላከላል። ሌላኛው የሽንኩርት ጁስ ሲሆን በሰልፈር የበለጸገ ስለሆነ የፀጉር መርገፍን ለመቀነስና የፀጉር እድገትን ለማፋጠን ይረዳል፣ የኮላጅን ምርትንም ያፋጥናል። ውድ የቻናሌ ቤተሰቦች ፀጉራችንን ማሳደግ በአንድ ጀንበር የሚፈጸም ነገር አይደለም። ረዘም ላለ ጊዜ በተከታታይ በእንክብካቤና የተመጣጠነ ምግብ መመገብና ትዕግስት ይጠይቃል። እያንዳንዱ ሰው የራሱ የሆነ የፀጉር አይነትና የእድገት ፍጥነት አለው። ስለዚህ እርስ በርስ አለማወዳደርና በራሳችን የፀጉር እድገት ጉዞ መደሰት አስፈላጊ ነው። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ፣ ለሌሎች እንዲደርስ ሼር ማድረግና ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛለሁኝ። ጥያቄዎች ወይም አስተያየት ካላችሁ ከታች በኮሜንት መስጫው ላይ ጻፉልኝ። ቻው።